የመጣሁት የምርጫ ካርድ ለማውጣት ነው። ይሄ የምርጫ ካርድ ያወጣሁት ይጠቅመኛል፣ ያገለግለኛል፣ ሰላምን ያመጣል፣ ለሴቶች ተጠቃሚነትን ያረጋግጥልኛል ብዬ ያሰብኩትን መንግስት ለመምረጥ የምርጫ ካርድ መጥቼ ለወስድ ነው የመጣ ማለት እንግዲህ ምን ማለት ነው? የራሱን መብትን ማስከበር ማለት ነው። የሚፈልገውን መምረጥ በካርዱ ባወጣው ቁጥር ካርዱን አውጥቶ ራሱ የሚፈልገውን ይሄ በቅጀኛል የሚለው መምረጥ ነው። ምርጫ ካርዴን አውጥቻለሁ። ሲቀጥል ይሄ የሚፈለግበት ምክንያቱ ምንድነው? ሀገራዊ መንግስት ለመምረጥ ግዴታ ስላለብን የዜግነት ግዴታችን ስለሆነ እኛ አሁን ካርድን ያወጣሁት የፈለኩትን መምረጥ ስለምችል ካርድን አውጥቼ እጠብቃለሁኝ። ምርጫ እየተጠባበኩኝ ነው ያለሁት ምርጫው እስከሚደርስ ድረስ ማለት ነው። ይሄንንም ጊዜው እስከሚደርስና ካርድን አውጥቼ እየተጠባበኩኝ ነው ያለሁት። ማንኛውም ሰው እኔ የምለው ማንኛውም ሰው ይሄን ካርድ አውጥቶ የፈለገውን የመምረጥ ይመራኛል የሚለውን መንግስት ለመምረጥ ምርጫ ካርድ ማውጣት እንዳለበት የዜግነት ግዴታ ነው። ስለዚህ አንድ ሀገር ሲቆም በመንግስት ስለሆነ መንግስትን መሰረት የሚችለው ደግሞ ህዝብ እንደመሆኑ መጠን የግዴታ የምርጫ ካርዱን አውጥቶ ሰው ለኔ ይሆነኛል፣ ለኔ ይጠቅመኛል፣ አገርን ይመራል፣ አገርን ያስተዳድራል ብሎ የሚለውን የሚያምንበትን ፓርቲ ለመምረጥ ተሳትፎ የመጀመሪያ ምርጫ ካርድ ስለሆነ የምርጫ ካርዱን እንግዲህ እኔ በራሴ አምኜ ወድጄ ፈቅጄ ካርዱን ይመስለኛል ይጠቅመኛል ብዬ የምለውን ለመምረጥ አውጥቻለሁ። ሀገር ልትመራ የምትችለው በጦርነት ወይም በትንኮሳ ሳይሆን ሰላማዊ የሆነ መንግስት በመምረጥና በማቋቋም እንጂ በጦርነት ሀገር ልትመራ ስለማትችል እኛ ሰላማዊን ስለምንፈልግ የግዴታ በምርጫችን አኳያ የምንፈልገውን መንግስት መርጠን ሀገራችንን ሰላማዊ አድርገን ለመምራት ስለምንፈልግ ምርጫችንን የግድ እንመርጣለን ብለን ውሳኔያችንን ቀጥለናል። ወይ ደግሞ በተለያየ መንገድ ይጠቅመኛል፣ ያገለግለኛል፣ ለለውጥ ሴቶች በተለያየ መንገድ ተጎጂ ስለሆን ተጠቃሚ ያደርገኛል የሚለውን መንግስት ለመምረጥ ዛሬ ላይ የምርጫ ካርድ አውጥቼ ወደ ቤቴ ለመሄድ ነው የመጣሁት ማለት ነው። ሂጄ በቦታው ላይ ወቅታዊ የሆነ የምርጫ ካርድ በመያዝ ተሳትፎ አድርጌያለሁኝ። በአካባቢያችን ያሉ ነዋሪዎችም በዚሁ ተመሳሳይ ያለምንም ችግር በሰላማዊ መንገድ የምርጫ ካርዳቸውን ወቅቱን በጠበቀ መልኩ እንዲሁም የተራዘመው የምርጫ ጊዜያትን መሰረት በማድረግ አመች እና ከዚህ በፊት ያላወጡ በተለያየ ስራ አጋጣሚዎች ከቦታ ያልኖርና በእንቅስቃሴ ላይ የነበሩ ወደ መኖሪያ ቤታቸው ሲመለሱ ይህ የመራዘሙ ሁኔታ እስከ ሚያዝያ 14 ድረስ የመራዘሙ ሁኔታ አመችና ጥሩ ሁኔታን ፈጥሮላቸው ካርዳቸውን በአግባቡ እያወጡ እየተመዘገቡ የያዙበት ሁኔታ አለ።